ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ አብረን የምንጓዘው በብዙዎቻችን ዘንድ በተለይም ያልታበሰ እንባ በሚለው ድራማ ላይ ባሳየችው ስሜታዊ ትወናዋ የምናውቃት የቱርክ ተዋናይ አልሚላ አዳን ህይወት ነው። ከጀርባ ያለው የትግል የዳንስና የስኬት ታሪክ ስታውቁ ግን አድንቆታችሁ እጥፍ ይሆንላችኋል። ለመሆኑ ይቺ ውብ ሴት ዛሬ ያለችበት ደረጃ ላይ ለመድረስ ምን ያህል መስዋዕትነት ከፈለች? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ነሐሴ 4 ቀን 1994 እንደ አውሮፓውያን አቆጣጠር በኢስታንቡል ከተማ የተወለደችው አልሚላ አባቷ ጋዜጠኛና እናቷ ደግሞ የፋሽን ዲዛይነር እና አስተማሪ ነበሩ። እሷ ገና በልጅነቷ የሙዚቃና የዳንስ ፍቅር በደሟ ውስጥ ይፈስ ነበር። በጣም በትንሽ እድሜዋ የባሌት ዳንስ ስታይ ህልሟ በግልጽ ታያት። እግሮቿ በባሌት ጫማዎች ውስጥ አልቀው እስኪደሙ ድረስ ቀን ከሌሊት ትለማመድ ነበር። በኢስታንቡል ዩኒቨርሲቲ የባሌትና የፒያኖ ትምህርቷን ከጀመረች በኋላ ህልሟን ፍለጋ ወደ እንግሊዝ አመራች። በለንደን በሚገኘው ታዋቂው ሮያል አካዴሚ ኦፍ ዳንስ ትምህርቷን ስታጠናቅቅ ውበቷና ቅልጥፍናዋ የብዙዎችን ትኩረት ሳበ። እንደ ቮግ እና ኢንስታይል በተባሉ ትላልቅ ዓለም አቀፍ መጽሔቶች ላይ በሞዴልነት መስራት ጀመረች። ነገር ግን አልሚላ ለሞዴልነት ብቻ አልተፈጠረችም ነበር። የህይወት አጋጣሚ ሆኖ በ2014 እንደ አውሮፓውያን አቆጣጠር በታዋቂው የሆሊውድ ፊልም አቬንጀርስ ኤጅ ኦፍ አልተርን ላይ የባሌት ዳንሰኛ ሆና እንድትሰራ እድል አገኘች። ያ አጋጣሚ በትወናው ዓለም ውስጥ አዲስ በሮችን ከፈተላት። ወደ ሀገሯ ቱርክ ተመልሳ በትወናው ዓለም ተሰማራች። ነገር ግን እውነተኛው የብርሃን ዘመኗ የጀመረው እንደ አውሮፓውያን አቆጣጠር በ2017 አዲ ኤፍሳኒ በተሰኘው ድራማ ላይ ሜሊስን ሆና ስትታይ የተመልካችን ልብ በቀላሉ ማሸነፍ ቻለች። በ2017 የተሰራው ያልታበሰ እንባ ድራማ ላይ ለአልሚላ ህይወት ትልቁን አጋጣሚ ፈጠረ። በልጅነቷ በእናቷ የተጣለችውን ተስፋ የማትቆርጠውንና አሳዛኝ ህይወት የምትኖረው ጀነት የተባለችው ገጸ ባህሪ ስትተውን ተመልካቾች አብረዋት አለቀሱ፣ አብረዋት ተሰቃዩ። ያ ድራማ በዓለም አቀፍ ደረጃ በኢትዮጵያም ጭምር ከፍተኛ ተወዳጅነትን አተረፈላት። አልሚላ ይበልጥ በስሜት የተሞሉ የሰዎችን ልብ የሚነኩ ገጸ ባህሪያትን በመጫወት ወደር የለሽ ተዋናይት መሆኗን አረጋገጠች። በኋላም ማለትም በቅርብ ጊዜ ደግሞ የወፍ ጎጆ ድራማ ላይ ዶኑሽን ሆና የብዙዎችን ልብ መማረኳን ቀጥላለች። አልሚላ ዛሬም ቢሆን የልጅነት ፍቅሯን የባሌት ዳንስ አልረሳችም። የራሷ የሆነ ፖይንት ስቱዲዮ የተሰኘ የባሌትና የዳንስ ትምህርት ቤት በመክፈት በርካታ ወጣቶችን ታሰለጥናለች። ቁመቷ ሜትር ከ71 የሆነችው ይህቺ ታታሪ አርቲስት በማህበራዊ ሚዲያ በኢንስታግራም ገጿ ከ1 ሚሊዮን በላይ ተከታዮች አሏት። ህይወቷን የሚያሳየን አንድ ትልቅ እውነት አለ። ላመንክበት ህልም ጠንክረህ ከተጋደልክ ዓለም አንድ ቀን ያንተን ስም በክብር ትጠራዋለች። ውድ የቻናላችን ተከታታዮች ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ባይ።